የአዲስ አበባና ዙሪያ ኦሮሚያ ልዩ ዞን የተቀናጀ ጋራ ልማት ፕላን ፕሮጀክት ጽህፈት ቤትን አስመልክቶ ከአዲስ አበባ ከተማ አስተዳደር የተሰጠ መግለጫ። በአዲስ አበባና ዙሪያዋ ኦሮሚያ ልዩ ዞን ያሉ ከተሞችን በመሰረተ ልማት በማስተሳሰር አዲስ አበባና ዙሪያዋን ለጋራ እድገት ተመጋጋቢነት እንደዚሁም ጤናማና ጠንካራ የኢኮኖሚና ማህበራዊ ልማት ትስስር ለመፍጠር መታቀዱ ይታወሳል። እቅዱ በረቂቅ ደረጃ ያለና ወደ ትግበራ ያልተገባበትም ነው። የጋራ የተቀናጀ ማስተር ፕላኑን አስመልክቶ ከህዝብ የተለያዩ የግልጽነትና የግንዛቤ ጥያቄዎች በተለያዩ ጊዜያት ሲነሱ ቆይተዋል። የኦሮሚያ ብሔራዊ ክልላዊ መንግስት ይህንን አስመልክቶ በተደጋጋሚ የተቀናጀ የጋራ ልማት እቅዱ በህዝብ ዘንድ ተቀባይነት እስካላገኘ ድረስ ፈጽሞ እንደማይተገበር ግልጽ አቋሙን ለህዝብ አሳውቋል። የአዲስ አበባ ከተማ አስተዳደርም ከኦሮሚያ ብሔራዊ ክልላዊ መንግስት የተለየ አቋም የማይኖረውና ፕሮጀክት ጽህፈት ቤቱም ከ2006 ዓ.ም ጀምሮ ስራውን እንዲያቆም ተደርጓል። ይህ በእንዲህ እንዳለ የፕሮጀክት ጽህፈት ቤቱ ሙያተኞች ነን በሚሉ አካላት ፕሮጀክት ጽህፈት ቤቱ ስራ ላይ እንዳለ አስመስለው በተለያዩ ጊዜያዊ በህትመት ሚዲያዎች መግለጫዎችና የስራ ቅጥር ማስታወቂያዎችን እያወጡ መሆኑን ደርሰንበታል። በፕሮጀክት ጽህፈት ቤቱ የተላለፉ መረጃዎች በሙሉ የከተማ አስተዳደሩንም ሆነ የኦሮሚያ ብሔራዊ ክልላዊ መንግስትን የማይወክሉ መሆኑን እየገለጽን ካሁን በኋላም በፕሮጀክት ጽህፈት ቤቱ ስም የሚወጡ መረጃዎች ካሉም ተቀባይነት አይኖራቸውም። የአዲስ አበባና ኦሮሚያ ልዩ ዞን የተቀናጀ የጋራ ፕላን ልማትን በተመለከተ የከተማው አስተዳደር ከኦሮሚያ ክልላዊ መንግስት የተለየ አቋም የሌለውና ፕሮጀክት ጽህፈት ቤቱም ስራውን ያቆመ መሆኑን እየገለጽን ፕሮጀክት ጽህፈት ቤቱን ወክለው ማስታወቂያዎችና መግለጫዎችን ባወጡት ግለሰቦች ላይ አስተዳደሩ አጣርቶ ህጋዊ እርምጃ እንደሚወስድባቸው እንገልጻለን።